ማንንም አይወደኝም ማንንም አይፈልገኝም ለአመታት አብሮኝ የቆዩ ሰዎች እንኳን ፍቅራቸውን ለኔ ማሳየት አልፈለጉም ሰው አለኝ ግን ደግሞ ማንንም ሰው በችግር ይጎል ሊገኝልኝ አልፈለገም ሁሉም ሰው አስመሳይ ነው ሁሉም ሰው ደግሞ ጥቅም ፈላጊ ይሄው እንደውም ይቻለን በክታኛለች ልሄድላችሁ ነው ይስፋችሁ ኑሩበት ወይ ሴትዮ ያምሻል እሪኛ አይደለሽ ከሞትሽ ዝም ብለሽ ድምጽሽን አጥፍተሽ እንደኔ አትሞቺም የምን እዩኝኝ ማለት ነው ደሞ ይህን አስቀያሚ ድምጽሽን ሰምተው ሰዎች መጣው ከሞት እንዳድርሽ ነው የምትፈልጊው በይ አሁን ድምጽሽን አጥፍተሽ ራስሽን አጥፊ ምና አንተ ጭንቅላት አይሰራም እንዴ ያመሃል ክፉ ጨካኝ አረመኔ ቀንዳውጣ አይናውጣ አው አይናውጣ ባለጌ እንዴ ለሞት ነው እንኳን እያልኩ ትንሽ እንኳን ሀዘኔታ አይሰማክም ምን ነው ፈራሽ እንዴ ምንድነው የምፈራው ያው ራሱን ማጥፋቱን ነው ለምንድነው የምፈራው አልፈራም ታዲያ ምን ምክንያት ያስደረድርሻል አርጊዋ በላይ ነው ማድርገው አንተ የኔ አራም ያረጋክ ማን አባቱት ነው መብት ይሰጣል የኔ ሄት ያሹ ነገር ይነፍስበታል ከነፈሰበት ደግሞ እንደ ኩካ ከማጋሳት ውጪ ምንም አትጠቀሚበት ስማ አንተ አባ ጨጓራ ይመስልክ ልጅ ድጋሚ ራሴ በማጠፋበት ጉዞ ውስጥ ብገባ ይውል ጨካኙ ሄለንን ነው ማስተዋወቅ ወይ የኔ ነገር እስካሁን ስምሽን መጠየቅ እንደነበረብኝ ዘነጋው አንቺ ብልጧ ግን በዘዴ ስምሽን መጠየቅ እንደነበረብኝ ነገር ያም ሆኖ ግን ስለተዋወቁሽ ደስ ብሎኛል እኔ እንኳን እንደዛ አላሰብኩም ነበር ስምን ግን እኮ አልነገርከኝም ያው ቅድም ጠርተሽኛል ነበር አባ ጨጓሬ ይባላል አባ ጨጓሬ ሰውዬ ወይ አንድ ነገር ላስቸግርህ ምን ልቸገርልሽ ከሞቴ በፊት ነገር ሳደርግ ቀርጸ ለሶሻል ሚዲያና ለቤተሰቦች እንድታደርስልኝ ነበር ወይ ይቅርታ የወንጀለኛ ተባባሪማ አልሆነም በእናትህ እንዴ ምን ሆንሽ አንተም እንደኔ ራስን ታጠፋ ነው አይደል ወይ ይሄንን ነው እንዴ ይሄኮ ዝም በል ምንም ነገር ለመሸሸግ እንዳትሞክር በምላጭ እጅ ልትቆጥር ነው አይደል ዝም በይ ሁለተኛ እንደዚህ እንድትናገረኝ አልፈልግም እባክህን አትሂድ ከዚህ በኋላ ደግሞ ስለምላጭ አላነሳብክም ዞር በይልኝ ልሞት እኮ ነው ሴት ልጅ ነኝ ይከፋኛል እንደ ወንዶች ችግሬን ቦዲ ማመቅ አልችልም ብዙ ማውራት የምፈልገው ነገር አለ እባክህ ላንተ ነግሬ ቀሎ ይልሙት ስም ማን ነው ሄኖክ ጥሩ ስም ነው ያለክ ችግሬን ለመስማት ፍቃደኛ ስለሆንክ አመሰግናለሁ ችግርሽን ለመስማት ፍቃደኛ አይደለም ስምኝ ሄለን እኔ ችግሮች ተደራርበውብኝ ጭንቅላቴ ሊፈነዳ ደርሷል አዎ እንዳልሽው ልሞት ነው የመጣሁት አንቺ ባትኖሪ ይሄኔ ነፍሴ ሰላም አግኝታ ነበር ይሄኝ እስቲ ያለው መስላለሁ አልቃለሁ እኮ ባዶ እኮ ነኝ ባዶ በቃ ትጨነቅ ተረጋጋሺ ያንተን ችግር ቀስ ብለህ ንገረኝና የኔን ደግሞ አብረን መፍትሄ እንፈልግለታለን መፍትሄ ባይኖርስ መፍትሄው ሞት ብቻ ቢሆንስ የኔን መፍትሄ እሱ ነው አሁን ባለውበት ሁኔታ ስለ ችግሬ ለማውራት ዝግጁ አይደለሁ እስከ ነገ ካልሞትሽ ነገ ነግርሻለሁ እሺ ነገ እንገናኝ ሰዓቱን በቴክስት አሳውቃለሁ ስልክህን ስጠኝ ቻሺ
ጎበዝ ሄኖክ ጎበዝ። ጭራሽ ሚስጥርን የሚያውቅ ሌላ ሰው ልትጨምር ነው? ሚስጥርህ እኮ ገሃድ ወጥቷል። ሚስጥርህ እኮ እንደ ሌሎች ቅሌቶች ይሁን ተብሎ የሚታለፍ ነገር አይደለም። ሄኖክ ንቃ እንጂ። እንዴት በዚህ ጉድ ሰው ፊት ቀረ መቆም ትችላለህ? እረፍት ማግኘት ይገባሃል። ለምንድነው ስልክ ማታነሳው? ከአራት ሰዓት በላይ እኮ ስጠብቅ ነበር። ስሚኝ ሄለን፣ ከዚህ በኋላ እኔ መከታተል ማቆም አለብሽ። ከዚህ በኋላ ምንም የምነግርሽም ሆነ የማዳመጥሽ ነገር የለም። ከሞች ራስሽ ችለሽ ሙቺ። ምን ተፈጥሮ ነው? ቆይ በአንድ ቀን እንደዚህ ፍጹም ሌላ ሰው ያደረገክ? በቃ ምንም እንድታዋሪኝ አልፈልግም። እሺ አላስገድድም። ራስህ ማጥፋት ትችላለህ። የማግዝ ነገር ካለ ደግሞ ከጎን ነኝ። እስኪ ቺንጎን ጭት ተበለበት። መቼም ራስን የምታጠፋበት ምክንያት የማይረባ ቢሆን ነው እንጂ ልክ እንደኔ ከባድ ቢሆን በረኪናውንም ምላጩንም ተጠቀመው ነበር። ስሚ፣ እኔ ካንቺ ጋር መጨቃጨቅ ሰልችቶኛል። ደግሞ ያንተ ምክንያት ቀላል ነው ያልሽ፣ ሁለተኛ እንዴት ስትይኝ እንዳልሰማ። ስለኔ አንዳች ነገር ሳታውቂ ለመፍረድ አትሞክሪ። ደግሞ እንዳንቺ ትንሽ ምክንያት የለኝ። ማን ነው ምክንያት ትንሽ ነው ያለክ? አይቶ መገመት ይቻላል። ምንድነው መገመተው? ያው ፍቅረኛ እቺ ታረገብኝ ምናምን ነው። ፍቅረኛ ኖሮኝ አያውቅም። ማን ጠየቀሽ? ቆይ ምን ለማድረግ እየሞከርክ ነው? ማን ነው ስለኔ አንተ ገማሽ ያደረገክ? በቃሽ። አይበቃኝም። ልንገርህ፣ ያንተ ምክንያት ከኔ አንፃር ውሃ የሚያነሳ ምክንያት ነው። እስኪ ልስማው፣ ንገሪኝ። ከባዱ ምክንያት ይችላል። መጀመሪያ አንተ ተናገርና ከዛ ነው እነግርሃለሁ። ያማ በፍጹም አይሆንም። ለምን? እኔ ለማንም የመናገር ሐሳብ ስለሌለኝ ነው። ጥሩ፣ እንደዛ ከሆነ እኔም አላወራም። ቅድም እንዳልከው ሁለታችንም ሚስጥራችንን ቦዳችን ይዘን አብረን እንሞታለን። ያስማማኛል። እንደውም አንድ መፍትሄ አለኝ። የምን መፍትሄ? አቡ ሰምጥለን የደረሰን ሚስጥሩ ይናገራል። ጥሩ፣ የሚያስማማን ይመስለኛል። እኔ ልዩ ነኝ። እኔ አንድ አይነት። ማለቀስ አይቻልም። ደርሶሻል፣ ትናገራለሽ። አይዞሽ ሄሉ፣ ቅድም ስሜታዊ ስለሆንኩኝ ነው በዛ ልክ ችግርሽን ያቀለልኩት። ሄሉ፣ እዚህ ዓለም ላይ ማንም ቀላል የሚባል ችግር አልያዘም። ሁሉም በየጉያው የሸሸገው የራሱ ቁስል አለ። ሄሉ፣ ምን ያህል እንደተጎዳሽ እኮ አይኖችሽ ምስክር ናቸው። የምርህን ነው? አዎ እውነቴን ነው። ታውቃለህ፣ ማንም እኔን ተርቶ ስብራቴን ተመልክቶልኝ አያውቅም። ሁሉም ሰው ከችግር ነፃ ደስተኛ እንደሆንኩኝ አድርጎ ነው የሚያስበኝ። ሄሉ፣ ለምን ያለሽበትን ችግር በግልጽ ነግረሽኝ ነፃነትሽን አታውጂ? ውስጥሽም ሰላም ያገኛል። እኔ ለመስማት ዝግጁ ነኝ። ሄኒ፣ በዙሪያክ ብዙ ሰው ኖሮ ለአንተ ትኩረት ነፍጎክ ያውቃሉ? ሰከንድ የማይፈጅ ነገር ማድረግ ሳይችሉ ቀርተው በአንተ ለውጥ ምቀኛ ሆኖብክ ያውቃሉ? አዎ በደንብ፣ ያውም ብዙ ጊዜ። አዎ እኔም የሆንኩት እንደዛ ነው።
እባክሽ ሄሉ ሳታወሳስቢ ለምን በግልጽ አማርኛ አልነግሪኝ? ይኸውልህ ኢንስታግራም ላይ 7000 ተከታዮች ነበሩ። ታዲያ 7000ም ተከታዮች ፎቶ ፖስት ባረኩ ቁጥር 7 ሰው እንኳን አይሞላም ላይክ የሚያደርግልኝ። አስበዋል ሄኒ በሰዎች መሀል ተከበው ያለምፈልግን ስሜት ታውቀዋለህ ምን ያህል እንደሚያሰቃኝ? እስኪ አስበው ሄኒ አሁን ምቀኝነትና ክፋት ካልሆነ በስተቀር ለሰከንድ እንኳን የማይፈጅ ላይክ ቢያደርጉ አሁን ምን የሚሉት ነው? በቃ ለዚች ነው ያ ሁሉ አምባጋሮ? ለዚች ነው ያን ሁሉ ማስጠኛ ቃል ተጠቀምኩት? ለዚች ነው የሴት ስም አቆላምጬ ማላቀው ሰውዬ ያንቺን ስም ያቆላምጥኩት? ምን ነው አምላኬ ወይ አሳብደኝ ወይ ግደለኝ ያልኩት ለኔ ነው እንጂ ላንቺ ነው እንዴ? እብደት እንደዚህ ከሆነ ባፍንጫ ይውጣ። ምን ሆነሃል? ዝም በይ አታቆላምጪኝ። እሺ ነው እሺ አንተ ምክንያት ንገረኝ ልስማው። ያው በስምንታችን መሰረት ቅድሚያ የደረሰው ነው ይናገራል ተባባለ። አሁን ለሞትበት በረኪ ነው። ወሬት የማንን ሚስጥር ሰምተው ይሞት አለ? ያንተ ሚስጥር ማሳስ ነግረኝ እንድትሞት አልፈቅደልም። ንዴቴን አታምጪው ተይኝ ልሞትበት። እሺ እንዳጨርሰው ትንሽ አስቀርልኝ። ከፈለሽ ገዝተሽ ጠጪ። ሴትዮ አብደሽ ታሳብጂኝ ነው እንዴ? ታውቃለህ ሲበዛ በጣም ራስ ወዳድ ሰው ነህ። እንድትሞትም አልፈቅድልህም። አብረን ነው የምንሞተው። እንደፈለግሽ። አሁን በረኪ ነው ስጪኝ። አልሰጥህም። ከፈለክ በራስ ምላጭ ሙት። ሄሎ እንትን ጓደኛዬ ራሷን አጥፍታ ነው። እንጃ እንትን በበረኪና እሺ ሎኬሽን እሺ እልክላችኋለሁ። እሺ አመሰግናለሁ። በቃ አንተ ልብ ይዝችን ያህል ነው። ሲበዛ ጨካኝ ነሽ። በዚህ ቀልዳል የፈለገ ነገር ቢመጣ ሚስጥርንማ ሳልሰማ አልሞትም። የእውነት በሞት ግን እንደዚህ ነው የምትሆነው? ታውቃለሽ ሄሉ ይህን ስሜት አልወደውም። እናቴን በዚህ ሁኔታ ውስጥ ነበር ያጣኋት። በልብ ድካም ነበር የወደቀችው። እናቴን እንዲያነሱልኝ ብጮህ ሰዎች የደረሱት ህይወቷ ካለፈ በኋላ ነበር። ማንም የለኝም፣ ማንም ብቻዬን ለብዙ አመት ኖርኩኝ። ያልሰራሁት ስራ የለም፣ ያልዋጥጥኩት ዳገት የለም። ታውቃለሽ ሄሉ ብቻዬን ስለኖርኩኝ ጠንካራ ሆኛለሁ። ብዙ ጊዜ ከሞት አፋፍ ተርፌያለሁ። ከቅርብ ጊዜ ወዲህ ግን ሰዎችን ማቅረብ ጀመርኩ። ሰዎች መኖሬን እንደወድ ተስፋ ሰጡ። ምን ያደርጋል ታዲያ ስለኔ ማወቅ የሌለባቸውን ሚስጥሬን አውቀው በጉድለቴ ሊያሸማቁኝ ሞከሩ። ተጣጣሩ፣ ተሳካላቸው። እንዳቀረቡኝ አራቁኝ፣ አቆሰሉኝ። ሄኒ በዚህ ነው ያህል ከኔ ከፋ ችግር ውስጥ እንዳለ ካላሰብኩም ነበር። ታውቃለህ
ሚስጥርን ሳላውቅ የከፋ ችግር ውስጥ እንዳለ ተረድቻለሁ። ችግር የለውም። ለኔ መናገሩ ጉዳት የሚያመጣብህ ከሆነ መናገር አይጠበቅብህም። ዝም ብለህ መሞት ትችላለህ። ግድ የለም እነግርሻለሁ። እንደውም ደፍሬ እንደሞት ስለሚረዳኝ እነግርሻለሁ። እሺ፣ ለመስማት ዝግጁ ነኝ። እናቴ በጣም ነበር የምትወደኝ። ያለ አባት ብቻዋን ነበር ያሳደገች። ጭራሽ እንዲነካኝ አትፈልግም ነበር። ያው አልተገረዝኩም። እና ይሄን እንደምክር ተጠቅመው ነው የኔ ምክር ተጠጣልከው? በጉድለቴ እንድትስቅብኝ አልፈልግም። ይሄም ጉድለት ይባላል እንዴ? እየቀለድሽብኝ ነው እንዴ? ዝም በል። ከዚህ በኋላ ምንም እንድትል አልፈቅድልህም። ከዚህ በኋላ እኔም ጠይቅም ብቻ ነው የምትመልስልኝ። እሺ ጠይቂኝ። እና እስካሁን ድንግል ነህ? አዎ። ትሰሚኛለሽ? ከዚህ በኋላ ካላሜ እንድታሰነክልኝ አልፈልግም። ትጠጪ እንደሆነ ጠጪ፣ ካለበለዚያ ልጠጣ ነው። እሺ እኔማ አብሬ እጠጣለሁ። ቺርስ ለሰማያዊ ጉዟችን። ማነው? ክፉ፣ ጨካኝ፣ አረመኔ፣ ቀንድ አውጣ እና እስካሁን ድንግል ነህ? የእውነት በሞት ግን እንደዚህ ነው የምትሆነው? ሄለን ሞታለች፣ እኔ ደግሞ ተርፌያለሁ። ዳግም እንድኖር እድል ተሰጥቶኛል። ያለት ሄለን በረኪናውን እንደጠጣች ስታስመስል አምቡላንስ ጋር ደውዬ ሎኬሽን ስላበራው እየመጡ ነበር። ታዲያ ሁለታችንም በረኪናውን ስንጠጣ ቀድመው በመድረሳቸው ያለምንም እክል ልተርፍ ችያለሁ። ዶክተሮቹ የሄለን ጉዳይ ከባድ በመሆኑ ወላጆቿ ወደ ተሻለ ሆስፒታል እንደወሰዷት ነገሩ። ትተርፍ ትሙት ግን አላውቅም። ዶክተሮቹን ሄጄ እንዳልጠይቃቸው ራስን ለማጥፋት በመሞከር እንከሳለን ስላሉኝ ሄጄ ለመጠየቅ ፈራው። ምናልባት ከመጣች ብዬ ግን ለሳምንት ቀንና ማታ ጠበቅኳት። እሷ ግን የለችም፣ ሳትሞት አትቀርም። እኔም የእሷን መጨረሻ ልስማ ብዬ እንጂ የመሞቴን ሀሳብ በጭራሽ አልቀየርኩም። እሞታለሁ፣ አልቀርም። በሕይወት አለሽ? ሄሎ፣ ነይ ቁጭ በይ። በሕይወት ካለሽ ግን እስካሁን እንዴት አልመጣሽ? እኔ እኮ ትመጫለሽ ብዬ እዚህ ቁጭ ብዬ ጠበቅኩሽ ነበር።
ዘበኞቹም አትገባም ብለው ከለከሉ። ይኸው በእኛ ምክንያት ሌላ ሰው ሁላ መግባት ተከለከለ እና ድንገት በዚህ በኩል ካለፍሽ ብዬ ይኸው እዚህ ቁጭ ብዬ እየጠበቅኩሽ ነበር። ያው ከሆስፒታል ወደ ቤት እንደገባው ቤተሰቦቼ በድጋሚ ራሴን እንዳላጠፋ እየተከታተሉና እያስጨነቁኝ ነበር። ከነሱ በምንም ተአምር ላመልጥ አልቻልኩም። ራሴን የማጥፋት ፍላጎት እንደሌለኝ ግዴታ ለነሱ የማሳመን ስራ መስራት ነበረብኝ። ያው ለዚያ ደግሞ የተወሰኑ ጊዜያቶች ወስደውብኛል። እኔ እኮ እንደሞትሽ አምኜ ነበር። በምንም ተአምር ተርፊያለሽ ብዬ አላሰብኩም። ጓደኞቼ ለምን ራሴን እንደማጠፋ አብዝተው ሲጠይቁኝ ነገርኳቸው። ምን? ያንተን እኮ አልነገርኳቸውም። ጭራሽ የኔንም ለመናገር አስበሽ ነበር? ጥርስሽ ገፋት ሳቂ። ለምን ትቆጣኛለህ? የራሴ ሚስጥር የመናገር መብት አለኝ። እሱ መብትሽ ነው፣ ግን ሊያሸማቅቁሽ እንደሚችሉና አንገትሽን ሊያስደፉሽ እንደሚችሉ እንዴት መገመት ያቅትሻል? ደግሞ ደህና ምክንያት እንዳለው ሰው ምን እና አንተ ወደደ ንገረኝ እስቲ። እሺ በቃ አሁን የምንጨቃጨቅበት ሰዓት አይደለም። ግን አሁን ከዚህ በኋላ ምን አሰብሽ? እኔ ሚስጥሬ ለጓደኞቼ ተናግሬ ያ ሁሉ የሚተሰለቁብኝ ነው። የእነሱን አይን ማየት ሞት መስሎ የተሰማኝ ነው። ከበፊቱ የበለጠ አሁን ከፍተኛ የሞት ፍላጎት አለኝ። እና አንተ ሀሳብን ቀየርክ እንዴ? ምን ነው ፈራህ እንዴ? ማ እኔ በፍጹም አልፈራም። እና እናድርጓ። ግን ምን አይነት የሞት ሀሳብ አለሽ? ያው በረኪና ነበር፣ እሱንም ሞክረን አልሆነም። እኔ የምፈልገው ባንዴ ጸጥ የሚያደርገንን ነገር ነው። እሺ እናስባ። ለምን ራሳችን ላይ ጋዝ አርከፍክፈን በእሳት አናነድም? አይ በፍጹም አይሆንም። እሱ በጣም ስቃይ አለው። አስበሽዋል? ደግሞ ሰዎች እሳቱን አይተው መጥተው ሊያድኑን ይችላሉ። በዛ ላይ ብንተርፍ እንኳን በእሳት ተጠብሰን የሰው ዘር እንኳን አንመስልም። አረ ሌላ ሀሳብ አምጪ። ይሄ አይሆንም። በቃ እኔ ምንም አይነት ምክንያት በአእምሮ እየመጣልኝ አይደለም። እሺ አንተ ምን አሰብክ? ለምን ከከፍታ ቦታ አንዘልም? አንዴ እስክንዘል ነው። ከዛ በኋላ ሀሳባችን ብንቀይር ራሱ ማቶች ነን። ጥሩ ነው፣ ግን ያለው ስቃይስ ደሞ ታች ከዘለልን በኋላ ባንሞትስ ያለውን ስቃይ ያስበከዋል? ይኸውልህ እኔ ሞት ፈልገው ያለምንም ስቃይ በፍጥነት ነው። እንደሱ የሚሆነው ጭንቅላታችን በሽጉጥ ሲመታ ብቻ ነው። እሱ አሪፍ ይመስላል። ሽጉጥ መግዛት አለብን። እኔ ወጪውን ሸፍናለሁ፣ ብቻ አንተ ሽጉጥ ፈልግ። ጥሩ፣ እንደዛ ከሆነ አንዴ የማውቀው ሰው አለ። ሄሎ ቴዲ፣ እንዴት ነው? ሄኒ እንዴት ነው? ሰላም ነው? አለን። እንዴት ነው ቴዳ? አለሁልሽ ሄኒ። ብቻ እንደተገረዝሽ ነግረሽኝ ሰርፕራይዝ ታርጊ ነዋ። መጥቼ እንዳልጠይቅሽ ደግሞ ለተገረዘ ሰው ምን እንደሚሰጥ አላውቅም። ምንድነው ግን የሚሰጠው? ጭራሽ ይቀልድብኛል። በገዛ እጄ ደውዬ። ቆይ ለምን ትናደዳለህ? ምን ብሎ ነው? ወይኔ እንደተገረዝክ ልትነግረኝ ነው? ለተገረዘ ሰው ምን እንደሚሰጥ ምናምን ብሎ ያፈዝብኝ። ወይኔ በዚህ ጉዳይ ሁለተኛ ስትቀልጂ እንዳላይሽ። ደግሞ ቆይ አለመገረዝ በእኔ ነው የተጀመረው? ዋሻት በለኝና ያው ባንተ እድሜ ያልተገረዘ ሰው ይሁት አንተም ብቻ ነው። ዞር በይልኝ አንቺ ቀልድ ነው ያልሽው። ጠላይም ትል ሆነ ታንቄ ነው የምሞተው። የዛሬ ሌሊት ብቻ ታከሽ። ነገ ሁለታችንን በቀላሉ ሊያጠፋን የሚችል አይዲያ ይዤ እመጣለሁ። አንድ ሌሊት ብቻ ታከሽ። ነይ እብድ ነው። ራስህን ልታጠፋ ወጣ ልብህን አጥተህ ትመለሳለህ። እሺ አሁን ቆይ ምን ልታደርግ ነው? ያንተ ፍላጎት እሷ፣ የእሷ ፍላጎት ደግሞ ሞት። አይ እንግዲህ ፈጣሪው ነህ። ዛሬ የመጣው ይመጣል እንጂ ፍቅሬን ሳልተነፍስ አልመለሳትም። አዎ ምን የሚያስፈራ ነገር አለ? እንኳን ፍቅሬን የግል ገመናዬን ስነግራት አልፈራውም አይደል? አዎ ፍቅሬን ተናዝዤ የመጣው ይመጣታል። ምን ተከትረህ ተይኛለህ? መተሰላም አትለኝ? ትናንት ነግሬሻለሁ ግን የሞት ምክንያት ለመስማት በጣም ጓጉቻለሁ። የምርሽን ነው? ግን አሁንም ስለሞት እያሰብሽ ነው? ቆይ ምን ሆነሃል? ምንድነው ችግር? በፊት የነበረ እኮ የት ሄደ?
ያው ልትሰማኛለህ? እኔ ትንሽ ደቂቃ በቆየ ቁጥር ጭንቅላቴ ሊፈነዳ እየደረሰ ነው። ሄሎ ዶክተር። አቤት ሄለን፣ እንዴት ነሽ? ደህና ነኝ ዶክተር። ያው እንደተነጋገርነው መርዙ ከሰውነትሽ ቢወጣም ለራስሽ እንክብካቤ ማድረግ ይኖርብሻል። እሺ ዶክተር፣ አታስብ፣ ራሴን እጠብቃለሁ። ዶክተር የሬሳ ማድረቂያ ፈልጌ ነበር። ምንም ውድ ያደርግልሽ። የሬሳ ማድረቂያ መቼም ለወስደው እንደማትኝ ተስፋ አደርጋለሁ። አዎ ልወስደው ነው። አንቺ ልጅ ያለሽ ምን ዶክተር? ይኸውልህ አሁን ጊዜ የለኝም። ምሰጠኝ ከሆነ ስጠኝ። ስሚኝ፣ ይሄን የብድ ሀሳብ ስማኝ ዶክተር፣ ይኸውልህ አንተ ብቻ እቃውን ፈልግልኝ። እኔ ዳጉስ ያለ ገንዘብ ከፍላለሁ። ምን ያህል ገንዘብ? ለገንዘቡ ችግር የለም። አሁን ታገኝልኛለህ ወይስ ሌላ ዶክተር ልፈልግ? በቃ አገኝልሻለሁ። ተጨማሪ አንድ መድኃኒት እፈልጋለሁ። ሌላም ሰው አለ። ችግር የለውም። መች ላምጣልሽ ታዲያ? አሁን ያለሁበት ቦታ አድራሻ ልክልሃለሁ። ይዘልኝ ትመጣለህ? እሺ እሺ፣ ይዞ ይምጣ። ቆይ ምን ልትይው ነው? ገንዘብ እስኪ ታምጣሽ ሰጪው ነው። አሁን እሱ ብዙ ገንዘብ ነው ጠብቆ የሚመጣው። ብቻ ይዞት ይምጣ። ያልኩት ቦታ ሲመጣ እነ ክብሪት ልኬ ቦርሳውን አስነጥቀዋለሁ። ለክብሪት ደግሞ አይደለም 5500 የምሰጠው ይዞልን ይመጣል። ሰላም ናችሁ? እንዴት ናችሁ? ያው እንግዲህ ውስጥ ያለውን ነገር ከፍተህ እንዳትዩ ስላልሽኝ ከፍቼ አላየሁትም። መቼም ችግር ውስጥ እንደማይከተኝ ባለሙሉ ተስፋ ነው። እሺ ክብር፣ ችግር የለውም። በቃ ገንዘቡን ትራንስፈር ማድረግ እላለሁ። እሺ እንገናኛለን። እሺ በስተመጨረሻ እጃችን ላይ ገባ። ልናደርገው ነው በቃ። ከዓመት በፊት አንድ ነገር ልነግርሽ እፈልጋለሁ። አይገርምም? እኔ የምነግርህ ነገር ነበር። እሺ በቃ አንቺ ቅደም። አይ አንተ ቅደም። ወይ አንቺ ልጅ ከኔ ጋር መፎካከር አይሰለችሽማ? ደግሞ ለዚህም አቦሰን ምጣል እንዳትይ አልልህም። እኔ ጋር አንድ ሀሳብ አለ። መቼም ሀሳብ አያልቅብሽ። ምንድነው እስቲ ንገሪ። ሁለታችንም ስልካችን ቴክስት ላይ ያሰብነውን እንጻፍ። ከዛ 3 ከቁጥሩን በኋላ እኩል እንላከው። አንተ ሚኒ እኔ አንተን በተመሳሳይ ሰዓት ሰማን ማለት አይደል? ተስማምቻለሁ። እንጀምር። እኔ ጨርሻለሁ። እኔም ጨርሻለሁ። እንላከው። 1 2 3 አፈርክ እንዴ? ኧረ አላፈርኩም። መቼ ነው እንዳፈቀርከኝ ያወቅከው? ያው ከበረኪናው በኋላ። አንቺስ ግን? ለመጀመሪያ ጊዜ እንደተገናኘን ውስጤ እንዲነግረ ቢገፋፋኝም ነገር ግን ለመሞት ያለ ጉጉት ከፍተኛ ስለሆነ እንዳልነግር አስቸግሮኛል። እሺ ምንድነው የምናደርገው? ያው አንድ ቀን ጥሩ የፍቅር ጊዜ አሳልፈን ከዛ እንሞታለን። አንድ ቀን አላነሳም። ለምን አንሳም ታናረገው? ከጨመርና አይቀር ለምን አንድ ወር ጣፋጭ የፍቅር ጊዜ አሳልፈን ደስተኛ ሆነን አልሞትም? ይሻላል። አዎ እሺ ሄን አንድ ደስ የሚል ነገር ልንገርህ። ምንድነው? አርግዣለሁ። ምን? ከማን? ካንተ። እንግዲያውስ አንድ ነገር ልንገርሽ፣ እኔም አርግዣለሁ። ከማን? ካንቺ ነው። አንቺም ራስሽን አሳድጊ፣ እኔም ራሴን አሳድጋለሁ። ሄኒ አንድ ነገር ልንገርህ። ምንድነው?
አርግሻለሁ። ከማ